ሻሎም ተመልካቾቼ እንዴት ናችሁ? ቀላያት ነኝ። ዛሬ ደግሞ ሳውዝ አፍሪካ ቁርስና ስናክ የሚጠቀሙትን ቢግኔትስ የተባለውን በ5 ደቂቃ ውስጥ የሚሰራ ጣፋጭ ነው ማሳያችሁ። ወደ አሰራሩ እንሂድ። የምንጠቀምባቸው ግብአቶች 1 እንቁላል፣ 1 የሾርባ ማንኪያ ስኳር፣ ግማሽ የሻይ ስኒ ወተት፣ 2 የሻይ ማንኪያ ቀረፋ፣ የተፈጨ ቀረፋ ማለት ነው፣ 1 የቡና ማንኪያ ቤኪንግ ፓውደር እና ጨው ይሆናል። ወደ አሰራሩ እንሂድ። በመጀመሪያ እንቁላሉን በጣም ቀላል ነው ብያችኋለሁ። በ5 ደቂቃ ውስጥ የምንሰራው 1 የሾርባ ማንኪያ ስኳር እናደርጋለን። በመቀጠል ወተቱን እንጨምራለን። ቤኪንግ ፓውደር 1 የቡና ማንኪያ ቤኪንግ ፓውደር፣ ዋናው ምንድነው ቀረፋው ነው ቴስቲ የሚያደርገው። በጣም ቴስቲ ያደርገዋል። 2 የሻይ ማንኪያ ቀረፋ ነው። እና ትንሽ ጨው አንድ ላይ እንመታዋለን። እንደባልቀዋለን። ልክ እንደ ባተር ማለት ነው። ቀጠን ማለት አለበት። ባተር ማለት ለማንኛውም ለምሳሌ ቺክን ዲፕ አድርገን ለመጥበስ ስንፈልግ እንደምናሰራው ማለት ነው። ዱቄት፣ ወተትና እንቁላል በጣም ሳይወፍር ሳይቀጥን አንድ ላይ የምንደባልቀው ባተር ይባላል። እንግዲህ ተመልካቾቼ ያው ጠቆር ያለው ሲናመን በደንብ ነው ያደረኩበት። ቅጥነቱ በእንደዚህ አይነት ይሆናል። አሁን ዘይቱን እያጋልኩ ነው። ወደ መጥበሱ እንሄዳለን። እንግዲህ ተመልካቾቼ አሁን ዘይቱ ግሏል። ጀስት እንደዚህ ነው የምንጨምረው። በጣም ቀላል ምንም ፕሮሰስ የለውም። እንዳልኳችሁ በ5 ደቂቃ ውስጥ ነው የሚደርሰው። እሺ እንግዲህ ተመልካቾቼ ቢግኔትስ በዚህ አይነት ወጥቷል ማለት ነው። ጠቆር ያለው እንዳልኳችሁ ቀረፋ ነው። በጣም ቴስቲ ነው። በጣም ቆንጆ ነው። በ5 ደቂቃ ውስጥ ነው እንግዲህ ሰርቼ የጨረስኩት። ሁላችሁም እየሰራችሁ እየሞከራችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ እንዲሁም ኮሜንታችሁን አስቀምጡ፣ አበረታቱኝ። በሚቀጥለው እስከምንገናኝ ቸር ሰንብቱ። ቻው ቻው።